ጋይስ ዛሬ እንግዲህ በጣም ለየት ያለ ቀን ነው። ከካናዳ ከመጣው ጀምሮ 6-7 ወር ይሆነኛል አይ ቲንክ ሶ። በ7 ወር ውስጥ እንግዲህ ያወቅኳቸው በጣም ብዙ ሰዎች አሉ። ከነዚህ ሰዎች ደግሞ እነዚህ አሁን ማሳያቸው ሰዎች ህይወቴ ላይ ትልቅ ሚና የተጫወቱ ሰዎች ናቸው። መንፈሴ ሙሉ እንዲሆን፣ ልቤ እንዲታከም፣ የበለጠ ሙሉነት እንዲሰማኝ ያገዙኝ ሰዎች ናቸውና ዛሬ 5 ሚሊዮን ፎሎወር በመግባት በማስመልከት የጾም መግቢያ ፕሮግራም አዘጋጅተናል ማለት ነው። ሴሌብሬት እያደረግን ያለ ነው። እንግባና አብረን እንየው። ወጣችኋለሁ። አካውንቴ ላይ ያዩአቸው ሰዎች እንዳለ እዚህ ውስጥ አሉ። ቤተሰቦቼ ምንሳሉ በአጠቃላይ ማለት ነው። እንደምትመለከታቸው ጋሽ ሰለሞን አለ፣ የትናየት አለች፣ ዲሻ ፖሊስ ተነሱራሉ፣ ናፍበረት ሁሉም ሰው መጥተዋል። መንሱር እዛ ጋር አለ እና በጣም ደስ የሚል ቀን ነው። ደስ ብሎኛል። ኢትዮጵያ በማስመልከት እንዳለ ቤተሰቦቼ ጠርቼ ማለት ነው። የሚገርም ቀን እያሳለፍን ነው። ባንድን ይዘን መተናል። በጣም ደስ የሚለው ሰርግ ነው የሚመስለው ጋይስ። ደስ ብሎኛል። ዛሬ ተጨናንቄ ዋልኩኝ። እውነት ለመናገር የመናገር ሙድ ውስጥ አይደለሁኝም ያለሁት፣ ግን እየሞከርኩኝ ነው ስንል እንግዲህ ይህ ወንድማችን ማን ነው የሚያውቀው? ወንድማችን ታውቁላላችሁ። ስም አስተዋውቃቸው። ኤፍሬም መኮንን ኤፊማ ከያሲን ሆነ የሰራው አንተ አከራዩ ነው። ለምሮች ክፉ አረጉኝ እንጂ በጣም ጎበዝ ስለሆንኩ ነው። አክቲንግ ነበር ቀጥልበት መንደር ወንድም አለ ተረጋጋ። አንድ ይችላል ማይኮ ይችላል ማይኮ ይችላል። ይመጣልሽ ሂሌ ማረኝ። እንዴት ነሽ? እየተዝናናሽ ነው? አምሮብሻል። እንዴት ነው? ደስ እያለሽ ነው? 5 ሚሊዮን ፎሎወር ገባው። ይሄ ግብዣም ተዘጋጅቷል። ምን ተሰማሽ? በጣም ኮራው። ወንድሜ ቀጥልበት፣ በዚህም ትቀጥልበታለህ። በጣም እወድሃለሁ። ወደ 6 ሚሊዮን እንሄዳለን። የኔ ወንድም እወድሃለሁ። ኮርቼብሃለሁ። በአንተ እህት በሆነ በአንተ በጣም ኮርቻለሁ። እወድሻለሁ። እንደገና አቶ ጋሽ ሰሎሞን አቶ ጋሽ ይባላል። ጋሽ ሰሎሞን እዚህ ጋር አሉ። ጋሼ እንደምን አሉ? ደህና ነው ወይ? ይሄው ታካችን ነው። ይሄ ሰላም በሏቸው። በሰላም በፍቅር ያስፈታን። በርታ፣ እኛንም አበርታ። በጣም ተባረክ። ልክበልኝ ሲዋርካ አሜን በመጨረሻው አሜን ይባል የሚያነሳ እሱ ክፋቱ ይውረስ። አመሰግናለሁ። ቴንክ ዩ ደስ ብሎኛል። አሁን ደግሞ የትናየት እንግዳችን መጣለች። የትናየት ዛሬ ጾም መግቢያ ነው። ተሰማሽ? ደስ ይላል። እንዴት አየሽው ዝግጅቱ? ባንዱ ምናምን ሰው ሁሉ አሜን። በጣም የሚያንጸባርቅሽ ነው። ማምሻል በጣም ስለመጣሽ እናቴ ነባት። እንዴት ነሽ? ሰላም ነው። ባጃጇ ከምን ደረሰች? ሰጥቶ የሳጠጠ ወደ ሐረር አባት ስለመጣ ደስ ብሎኛል። እሺ የኔ አባት ሰውዬ የኔ አባት እንዴት ነህ? ደህና ነህ? ስለመጣ በጣም ደስ ብሎኛል። እንዴት ነው ጾም መግቢያ ምን እየተሰማ ነው? ዛሬ ጾም መግቢያ ነው። በጣም ደስ ይላል። በጣም አሪፍ ዝግጅት ነው። አሁን በሰማይ ከፍታ ላይ ነው። በሰማይ ቀረበና ታዲያስ እና እጅግ በጣም ነው። እኔ እንግዲህ 40 ቀን ሙሉ ልጾም ቃል እገባለሁ ከእናንተ ጋር በደምብ ጾም ያላቀም 40 ቀን ጨርሼዋለሁ ከዚህ በፊት። አሁን ግን ጠንክሬ ልቀላቀላችሁ ነው። እወዳለሁ። የኔና ቲክቶክ መግባት ትፈልጋለች ወይስ ምንድን ነው ነገሩ? ያን ያህል አይደለሽም? አይ ነው ችግር የለም። እንኳን ደህና መጣሽ። ስለመጣሽ ደስ ብሎኛል። እዚህ ጋር ደግሞ የኔ ልጆች አሉ። ልጆቼ ዲቻ ቦይስ እንዴት ነህ?
ደስ ብሎኛል በጣም እናመሰግናለን። እወድሃለሁ የእኔ አባት እወድሃለሁ። አንቺ እንዴት ነሽ? ደህና ነሽ? ዛሬ እኮ ጾም መግቢያ እኮ ነው። ስጋ ልትበላ ተዘጋጅተሃል? ከነገ ጀምሮ ከዛ የለም 40 ቀን እንጾማለን። ንጉስ የእኔ አባት አንቺ ጀግና እንዴት ነሽ? እንግዲህ ትጾማለህ እንዴ? ጾም ታውቃለህ? ማርያም እንግዲህ ዛሬ የጾም መግቢያ ጾም መግቢያ ነው ግብዣ ያዘጋጀው። ሌላ ደግሞ 5 ሚሊዮን ፎሎወር ስለገባው ምን ተሰማህ? ደስ ብሎኛል። ፎሎወር ደስ ብሎኛል በጣም ማርያም ቴንኪው ስለመጣ እወድሃለሁ። ሌላ ደግሞ ጋይስ መንሱሬ ያለች እዚህ። መንሱሬ እንዴት ነሽ? ደህና ነሽ? ትጾማለህ? ኧረ መቼ ነው ረመዳን? መቼ ነው? ቀርቧል እኮ ረመዳን 2 ሳምንት ነው የቀረው። ዝግጁ ነህ? ኧረ ማርያም ማር ጀግና እወድሻለሁ። እሺ ማነው እንደዚህ ጎበዝ ያደረገ? በእናትህ አሁን እኮ በጣም አበረታታኝ እኮ የት አባቱ ልዑል አገኘኸው? እንዴት ነው ተሻለ? ደስ አለ? ማርያም ስለመጣ ደስ ብሎኛል። እሺ ብቻ እንዴት ነሽ? ደህና ነሽ? ስለመጣሽ አንቺን በጣም ደስ ብሎኛል። ጎበዝ ደፍረሽ ወደ አዲስ አበባ ስለመጣሽ ጎበዝ ነሽ። እሺ በጣም ጠንካራ ነሽ። ኮርቼብሻለሁ። እሺ እኔታ ካለው እዚህ ያለ እንደምን አለ? እግዚአብሔር ይመስገን። ልዑል እንዴት ነው ያባል? ከሚገባው በላይ አሁን ራሱን ገዝቶ ምን አይነት በእውነት በዚህ አጋጣሚ በጣም ላመሰግን እወዳለሁ። 6 ዓመት ሙሉ ስሰቃይ የነበረው በአንድ ቀን ውስጥ ልቤ መርቶት ነው ብለህ ከ25,000 ህጻናት የመጀመሪያ ደረጃ ልጄ ልቤ እንድታከም ስላደረክልኝ ከሚገባው በእውነት ደስ ብሎኛል። ህይወቴን የቀጠልክልኝ አሁን ይወዳው ለምን እንዳላይ ወዳው ከምንም በላይ የልጅ ልቡን እንደገጠልክ ያንተም ልቡን ይቀጠልልህ እስከ መጨረሻው። ክፉ አይንካህ። አመሰግናለሁ ወንድሜ። ቢኒም አለ እዚህ ጋር። ቢኒ ማለት እንግዲህ ይኸው ልዑልን በደንብ አድርጎ ተደራሽ ያደረገው በእሱ አካውንት ፖስት እያልከው ነበር ብዙ ጊዜና ሳላመሰግን ማለት አልፈልግም። ቴንክ ዩ ሶ ማች ከልብ አመሰግናለሁ። በዛ አጋጣሚ በዚህ ስራ ስላገኘሁ በጣም ደስ ብሎኛል። ከውጭ ጀምሮ ነበር መከታተል። የአንተ ሞቲቬሽን የሆኑ ቃላቶች አቅመውኛል፣ በብዙ ጠቅመውኛል። ሰው ያሸነፍኩት ባንተ ነው። በጣም ወዳለሁ። በጣም ይፈራል። ቴንክ ዩ ነበር። አመሰግናለሁ ነበር። ዴቭ አለዚህ የምታውቁት ከሆነ ደግሞ ስለ አንድሮሜዳ ስለ ፕላኔቶች የሚያጠና ልጅ ነው። ወደ አዲስ አበባ ይመጣል ብያችሁ ነበር። ናሳ ፕሮፌሰሮች ለማነጋገር ይኸው መጥተዋል፣ ተገኝተዋል። ለመሄድ ዝግጁ ነው? ዝግጁ ነኝ። ያው አሉ እንዳላችሁ አዲስ አበባ አሉን ለማግኘት መጥቻለሁ። አምሬዲ ናሳ ድረስ ለመሄድ በእግዚአብሔር ፍቃድ ጋር አንተን ደግሞ በጣም ነው የማመሰግነው። ትልቅ ነገር ነው ያደረግህ። ጤና አመሰግናለሁ። 5 ሚሊዮን ፎሎወር ስለደረሰ በጣም ደስ ብሎኛል። ይሄ ደግሞ በጣም ትንሽ ነው። ገና 10 ሚሊዮን ድረስ አብረን እንሄዳለን። አድርጌ በጣም ነው የማመሰግነው። አመሰግናለሁ። ነፂ እንዴት ነሽ? ደህና ነሽ? እንኳን ስለመጣሽ። አዲስ አበባ እንዴት ነሽ? በደንብ ለምደሻት አውቀሻታል መውጫ መግቢያውን? ኦኬ ሰው የጾም መግቢያ ዛሬ ግብዣ አዘጋጅተናል። ምን እየተሰማሽ ነው? ደስታ እየተሰማሽ ነው? ኧረ ቤት ሆነሽ ግን እየዘፈንሽ ነው? ማርያም ላዘፍንሽ ሞክሪ። ምን ችግር አለው? የእኛ እኮ ደስ ብሎኛል ስለመጣሽ። ላይቭ ናቸው እነዛ። እንዴት ነህ? ደህና ነህ? እንደምን አለህ? የሀረርን ቡና እንድታጣት ሀረር ላይ እመጣለሁ። በደምብ ይዛኝ ትመጣለች እሷ። ይዘሽ ካልመጣሽ
ኧረ እናመቻቻለን፣ ችግር የለውም። እሺ አሁን ደግሞ ሁለት ጀግኖች ላስተዋውቃችሁ። ጆርዲ እና ስም አስተዋውቅ። ኃይላፍ አቶ ኃይላፍ ወያው ምንድን ነው የምትሰራው? ያው ለጊዜው ወዘኔ ለጊዜው አንተ ሞዴል ልትሆናችሁ ለጊዜው ነው። ሚስጥር ነው አይነገርም ማለት ነው። ሁሉ የኔ አባት ዛሬ ጾም መግቢያ ነው። ጾም መግቢያ ነው። አንተ ደግሞ አዲስ ምግብ ቤት እያስመረቅ ነው። ምንድን ነው የሚባለው ምግብ ቤት? ምግብ ቤቱ ባምብል በርገር ሀውስ ይባላል። ያ ከአንድ ሳምንት በኋላ እንከፍተዋለን ብለን እናስባለን እንደ እግዚአብሔር ፍቃድ። የት አባቱ እንኳን በደህና መጣችሁ። ዛሬ የጾም መግቢያ ነው። እንግዲህ ስጋ ልንበላ ነው። ጾማለህ ግን አንተ ምንድን ነው እንበላለን የምትለው? ማርያም እስኪ አንተስ? የስራው ባህሪ አይፈቅድም። በርገር ምናምን መብላት አለበት ይለበት። አሜዚንግ ጋይስ። አሁን ደግሞ የኔ እናት ላስተዋውቃችሁ ፈልጋለሁ። ማሚ እንዴት እንዳማረብሽ ዛሬ። ታዲያስ ግዴታ ነው። ይኸው ቆንጆ ነች ስትባይ እኔ እኮ ምናምን አትበይ ተቀበይ። ይኸው ተቀበለች። የታባቱ የኔ እናት ደስ አለሽ። 5 ሚሊዮን ፎሎወር ገባው ዛሬ። አይ እንደገና ሌላ ደግሞ ጾም መግቢያ ነው። ምን ተሰማሽ? በጣም ደስ ብሎኛል። ያንተ 5 ሚሊዮን እንግዲህ ያንተ በጣም ትልቅ ደረጃ ነው። ከዚህ በላይ ደግሞ 10 ሚሊዮን ነው የምጠብቀው። እሺ ቴንክ ዩ ምግብ የሚበቃው ባንድ አሉ ከጀርባችን። ናቢ ያሳያቸው። በራስሽ ማይክ ይዘሽ ትዘፍኛለሽ። እሺ ሂዱና ምግብ አንሳ። እሺ እዚህ ጋር አለ። ነገር የለም ጅል መሆን ዛሬን ከተለያየን ጊዜ ጀምሮ አልጥምሻለኝ ከሌላ ኑሮ ባዩ ባይ 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 ባዩ ባይ አሁንም ልቤ ቢርድል ዛሬ ነው አይደለህ የሌላነ ባዩ ባይ 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 ባዩ ባይ ጀርባው ነው ምን ይሆን? ቻርሊ ቻፕሊን ምን አይነት ጊዜ ይሰጠኛል? ምን አይነት ፎቶ ይሰጠኛል? ዋው! አንተ ማዘሪ ነው የምታለቅሰው። በእናትህ ቴንክ ነው ወዳለሁ። ማሚ እንደዚህ